ሰላም እንዴት ናችሁ? እሺ ዛሬ የመጀመሪያ ቪዲዮአችንን ጀምረናል ማለት ነው። የ3 አመት ጆርኒያችንን ሲቀጥል እንግዲህ ምን ብዬ ነበር ጊቫዌ አለ ብዬ ነበር። ቴሌግራም ቻናል ላይ ያላችሁ ሰዎች ጊቫዌ ነበረን። ይሄም ጊቫዌ ደግሞ $10,000 ፈንድ አካውንት ነው ማለት ነው። ስለዚህ ሁላችሁም የ10,000 ፈንድ አካውንት የምትፈልጉ ከሆነ እዚህ ቪዲዮ ላይ የሚጻፉ ስፔሊንጎች አሉ። እነሱን ስፔሊንጎች ገጣጥማችሁ ኮሜንት ላይ መጻፍ ነው ማለት ነው። እንግዲህ የዛሬ ሳምንት 12 ሰዓት ላይ ቴሌግራም ቻናላችን ላይቭ ላይ ገብተን እናወጣዋለን። ሲቀጥል ደግሞ ቴሌግራም ቻናላችንን ካልተቀላቀላችሁ ከስር ኮሜንት ላይ ስላለ እሱን ነክታችሁ መቀላቀል ትችላላችሁ። እሺ ቀጥታ የምናልፈው ወደ ኢንዴክስ ፊውቸር እኔ ትሬድ ማድረገው ኢንዴክስ ፊውቸሮችን ስለሆነ እንደና አስመቶን እና ዴክሳይ ነው። ዴክሳይ ሁላችሁም የምትሰሩት አናሊሲስ ይመስለኛል። ምክንያቱም የኮት ፔር ደግሞ አናሊሲስ ግዴታ ነው። መጀመሪያ እንደውም የኮት ፔር አናሊሲስ ነው የሚሰራው ማለት ነው። ስለዚህ ወደዚህ ስናልፍ ምንድነው መሰላችሁ እኔ ትናንትና አንድ ሴታፕ አግኝቼ ነበር። እሱን ሴታፕ እንዴት እንደገባው ነው ማሳያችሁ። ከዛ በፊት ግን ትሬድ ማድረጋችሁ አካውንቶች አሉ ማለት ነው። እዚህ ጋር የ5000 አካውንት ከቪፕሮፕ ላይ ገዝቻለሁ ብያችሁ ነበር። ቴሌግራም አካውንት ላይ ያላችሁ፣ ቻናል ላይ ያላችሁ። ሲቀጥል ደግሞ የአልፋ ትሬደር፣ ሲቀጥል ኤስኤፍኤክስ የሚባል አንድ ብሮከር አለ፣ የሱም ነው ማለት ነው። ስለዚህ እነዚህ 4 አካውንቶች አሉኝ። ትሬድ ማድረገው አሁን ላይ ሁለቱን ነው። ሁለቱን ሉዝ ካረኩኝ ወይም ብሎ ካረኳቸው እነዚህ ይሄንና ይሄንን 2 አካውንት ቀጣይ ደግሞ ትሬድ አደርጋለሁ ማለት ነው። ስለዚህ ለአሁን ትሬድ ማድረገው የቪፕሮፕ ይሄንኛውን አካውንት እና የ10,000 አካውንት ይሄኛውን ነው ማለት ነው። ሲቀጥል ወደ አናላይስ እናልፋለን። አናላይሳችን ላይ ምን አለ እንግዲህ እንደምታዩት የዴክሳይ የ1 ሃወር አናላይስ ነው ማለት ነው። እኔ እንግዲህ እንደዚህ ነው አናሊሲስ የምሰራው። ኤክስፔክት ማድረገው ቀጣይ ሳምንት ምንድነው ኤክስፔክቲንግ ላሳያችሁና ኤክስፔክት ማድረገው ምን መሰላችሁ ማርኬት ወደ ላይ ኤክስፓንድ እንደሚያደርግና እንደ ባለፈው ሳምንት ሪቨርሳል እንደሚፈጠር ዛሬ ወይም ነገ ዛሬ እንደዚሁ የሚያልቅ ከሆነ ሐሙስና አርብን ብሉሽ ሞመንተም ልናይ እንችላለን። ነገር ግን አርብ ሙቭመንቱን ኤክስፔክት ልናደርገው የማንችለው አይነት ሙቭመንት ነው። ምክንያቱም ኤንኤፍፒ ስላለ በጣም ከባድ የሆነ ሙቭመንት ይኖራል ብዬ አስባለሁ። ምክንያቱም ኤክስፔክት የምታደርጉ ነገር አይደለም። ነገር ግን እሺ ዛሬ ውሎውን አይተን የሐሙስና የአርብን ሙቭመንት ቀላል በሆነ መንገድ ልናቅ እንችላለን ማለት ነው። ምክንያቱም ላይ ትሬደር ከሆናችሁ ምንድነው ፓወር ኦፍ 3 የሚባል ነገር አለ። ስለዚህ ይሄ ፓወር ኦፍ 3 እዚህ ጋር መታችሁ መተግበር ትችላላችሁ። ሲቀጥል ደግሞ ዊክሊ ፕሮፋይሎች የሚባሉ አሉ። እነዛን ዊክሊ ፕሮፋይሎች ብትይዙ ለእናንተ ምርጥ ነው ማለት ነው። አይሲቲ ዊክሊ ፕሮፋይል ብላችሁ ጉግል ላይ ብትሰርቹ ይመጣላችኋል። ስለዚህ ሮብ ሪቨርሳል የሚፈጠር ይመስለኛል። 1 ሃወር ላይ እንደምታዩት ምን አለን ድሊንግ ሬንጅ አለ። ስለዚህ ኦርደር ብሎክ ነበር ያገኘው። ስለዚህ ምንድነው መሰላችሁ ዋናው ነገር እኔ ዴክሳይ ላይ ያገኘሁት ቤሪሽ ሞመንተም ነበር። ምክንያቱም ማርኬት 115 ሚኒት ላይ ከኒውስ በኋላ ምንድነው ያደረገው ማርኬት ስትራክቸር ሽፍት ልክ እንደፈጠረልኝ ሪቨርስ ያደርጋል ብዬ ጠበቅኩኝ። ስለዚህ ወደ ታይ ቤሪሽ ይሆናል። ቤሪሽ የሚሆነው ግን ይሄኛው ኤክስተርናል ሊኩዊዲቲ ሲስተም የሚወስድ ነው ብዬ አሰብኩኝ ማለት ነው። ስለዚህ ዴክሳይ ላይ የሆነ ቤሪሽ ሞመንተም አለኝ ማለት ነው። ስለዚህ ወደ ናስመቷችን ስንገባ ናስመቶ ላይ እንግዲህ እንደምታዩት ምን አለን ትልቅ የሆነ ስዊንግ ነበር። የሰኞ ዕለት ሙቭመንት ማለት ነው። በጣም የሚያስጠላ ሙቭመንት የሰኞ ሙቭመንት ማየት እንችላለን። የሰኞ ሙቭመንት ላይ እንደምታዩት እንግዲህ ለንደን ላይ ትልቅ ኤክስፓንድ ካለ ኒውዮርክ ኤም ሴሽን ላይ አልገባም። እንዲሁም ኒውዮርክ ፒኤም ሴሽን ይሻለኛል ማለት ነው። ስለዚህ ኤም ሴሽን ላይ ብዙ አልገባም። ስለዚህ ትልቅ ኤክስፓንድ ስላለ አልገባውም። ነገር ግን ምን ጥሎልን ሄዷል? ሪጀክሽን ብሎ ያችን ሪጀክሽን ብሎ በፊቦናቺ ሪትራስመንት ተለቁና ኮንሲኩዌንስ ኢንክሪዝመንቷን እንይዛለን ማለት ነው። ምክንያቱም ማርኬት እዛ ፖይንት ላይ ደርሶ የመመለስ እድሉ በጣም ከፍተኛ ስለሆነ ስለዚህ ማርኬት ከዚህ ጀምሮ እስከዚህ ድረስ ምን አለን ዲሊንግ ሬንጅ አለ ማለት ነው። ዲሊንግ ሬንጅ ወሳኝ የሆነ ኮንሰፕት ነው እና ሲቀጥል ደግሞ ዋን ዴይ ላይ ያልነገርኳችሁ ነገር ምንድነው ኦርደር ብሎክ ነበረን ብሉሽ ኦርደር ብሎክ። ስለዚህ ያን ኦርደር ብሎክ ልክ መጥቶ ሚቲጌት አደረገልን። አንደኛ ከ50% በታይ ወረደ። ኦርደር ብሎክ ሚቲጌት አደረገልን ማለት ነው። ከ50% በታይ ወርዶ ከዛ በኋላ 3 ፓተርን ድራይቭ ሰጠን። ከዛ ልክ እኔ እንደዚህ አይነት ብሉሽ ሞመንተም የሚደግፍልኝ ነገር ካለ ቀጥታ ከ5 ሚኒት እስከ 1 ሚኒት ድረስ ባሉት ታይም ፍሬሞች
ማርኬት ስትራክቸር ሽፍት ፈልጌ እገባለሁ ማለት ነው። እንደምታዩት እኔም እሱን ያደረኩት ለ15 ሚኒት ላይ ምን አገኘሁ ሌላ ኮንፈረንስ አንድ ልንገራችሁ። ከስሪ ፓተርን ሬቭ ውጪ ማርኬት ሜከር ባይ ሞዴልን አገኘው። ኮንሶሊዴት አደረገ እንደምታዩት። ከዛ መጣ ሪኮንሶሊዴት አደረገና ወደ ወርዶ ልክ እዚህ ጋር የምፈልገው ማርኬት ስትራክቸር ሽፍት ነው። 1 ሚኒት ላይም 3 ሚኒት ላይም ሊሆን ይችላል። እኔ ብዙ ጊዜ 1 ሚኒት ስለምገባ 1 ሚኒት ላይ ስቶፕንት አደረገልን። ስቶፕንት በጣም ወሳኝ ነው ለኔ ትሬዲንግ ፕላን እንዳስቀመጥኩት ወይም ደግሞ ለኔ የትሬዲንግ ሴትአፕ ሞዴሊ ስቶፕንት ያስፈልገኛል። ስቶፕንት አደረገ። ስለዚህ 1 ዴይ እና 1 ሃወር ኦርደር ብሎክ ነካ ማርኬት ስትራክቸር ሽፍት። ሲቀጥል እዚህ ጋር ኦርደር ብሎክ ነበር። ይሄኛውን ኦርደር ብሎክ መጥቶ ልክ ሲመጣ ወደ ኢንተሪ በጣም ኃይለኛ ሙቭመንት ነበር። ገባሁና እዚህኛው ጋር ወጣው ማለት ነው። ምክንያቱም እዚህ ጋር የወጣሁበት ምክንያት አብዛኛው ጊዜ ትሬድ ስገባ 1-2 ሪስክ ሪዋርድ ሬሾ ላይ እወጣለሁ ማለት ነው። ፓርሻል ወስዳለሁ ማለት ነው። 50% አካባቢ እዚህ ጋር ዘጋሁት። ሲቀጥል ልክ እኔ እንደዘጋሁት የሪቴስት ማድረግ ጀመረ። ምክንያቱም እታች ምን አስቀምጦልናል እዚህ ጋር ሊኩዊዲቲ ፑል የሚባል ኮንሶሊዴት ስላደረገ በቃ ሊኩዊዲቲ ፑል ነበር። ያ ሊኩዊዲቲ ፑል መጣና ልክ ወሰደ ማለት ነው። እኔ ፓርሻል እንደወሰድኩኝ መጥቶ እዚህ ጋር ሚቲጌት አደረገብኝ። ምንም ማድረግ አልችልም። በብሬክ ኢቭን ወጣው ማለት ነው። ስለዚህ እኔ መጀመሪያ ያሰብኩት እዚህ ጋር ኢንቨርትድ ፌር ቫልዩ ጋፕ ነበር። ከታያችሁ አላቅም። ሲቀጥል ደግሞ እዚህ ጋር ፌር ቫልዩ ጋፕ ነበር። ሞስት ፕሮባብሊ ይሄን ፌር ቫልዩ ጋፕ ነክቶ ወደ ላይ ይወጣል ብዬ ነበር። 15 ሚኒት ላይም ነበር ፌር ቫልዩ ጋፕ። በቃ ወደ ላይ ይወጣል ብዬ ነበር ኤክስፔክት ያደረኩትኝ። ግን እኔን አስወጥቶኝ እሱ ወደ ላይ ወጥቷል ማለት ነው። እንግዲህ በሁለቱ አካውንት ይሄኛው የቪፕሮፖ አካውንት ነው። ሲቀጥል ደግሞ እዚህ ጋር ፓርሻል ወስጃለሁ። ፓርሻል እንደነገርኳችሁ ዛሬ እንዳስረዷችሁ እንደዛ ወስጃለሁ። $80 ምናምን ሰርተን ነው እንቀጥላለን ማለት ነው። ለዛሬ የነበረን ይሄ ነው። ያው እንደዚህ ያደረገን እንቀጥላለን። እያንዳንዱን ሴትአፕ ያሳያችኋለሁ። እያንዳንዱ ጆርኒ እናያለን ማለት ነው። ለማንኛውም ቀጣይ ቅዳሜ 12 ሰዓት ላይ ቪዲዮ እንለቃለን። ሽልማቱን ማናችሁም እንዳረሱ ሁላችሁም ተሳተፉ። ሁላችሁም እንሸልማለን ማለት ነው። ቴሌግራም ቻናላችን ካልተቀላቀላችሁ ኮሜንት ላይ ፒን አረግላችኋለሁ። ሊንክ እለቃለሁ ማለት ነው። እሱ ሊንክ ገብታችሁ ተቀላቀሉ ማለት ነው። ለዛሬ